ለነገ ስታስቡ እየተጨነቃችሁ ያላችሁ እግዚአብሔር ነጋችሁ ከዛሬው ይልቅ የተሻለና ውብ ነው ይላችኋል። እግዚአብሔር አምላክ አሁን የምታሳልፉበት የህይወት መንገድ ነገ ጎልያድን የምትጥሉበት አቅምና ጉልበት እየታጠቃችሁ ያላችሁበት ጊዜ ነው ጌታ ይላችኋል። አንዳንዶች ምን ይሻለኛል ለምትሉ ተመልከቱ፣ መጽሐፍ ሲናገር ዳዊት ጎልያድን የጣለው ጎልያድን በጣለበት ቀን አይደለም። ዳዊት ጎልያድን የጣለው ከአንበሳና ከድብ ጋር በነበረው ፋይት መካከል እግዚአብሔር ጎልያድን የሚጥልበትን አቅምና ጉልበት እያስታጠቀውና አቅም ጉልበት እየሰጠው ነበረ። ዛሬም እንደዚህ ብዬ ጸልያለሁ። አሁን የምታልፉበት መከራና ቻሌንጅ ጎልያዶቻችሁን ጥራችሁ እግዚአብሔር ወዳዘጋጀላችሁ ንግስናና እግዚአብሔር ወዳዘጋጀላችሁ ከፍታ የምትገቡበት ጊዜና ሰዓት እንደሆነ ልነግራችሁ አውጃለሁ። በጌታ በኢየሱስ ስም እንዲህ ይላችኋል ጌታ፣ ከዚህ በኋላ አሁን የምታልፉበት መከራ ሊመጣ ካለው ክብር ጋር ሲመዛዘን እንደ ሙሉ ደስታ እንደውም ቁጠሩ ነው የሚለውና በኢየሱስ ስም ከዛሬው ይልቅ ነገው የተሻለ ነው። አሁን እየታጠቃችሁ ነው እንጂ እየወደቃችሁ እየደከማችሁ እየከሰራችሁ አይደለም። አሜን ላላችሁ ሁሉ በኢየሱስ ስም ይሁንላችሁ።